ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊህ አዕማል። የተከበራችሁ የከተማችንና በዙሪያው የመጣችሁ የእስልምና እምነት ተከታዮች በሙሉ በቅድሚያ እንኳን ለ1446ኛው የኢደል አልፈጥር በዓል በሰላም አደረሳችሁ አደረሰን። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊህ አዕማል። የተከበራችሁ ምእመናን ባሳለፍነው ረመዳን ወር የሙስሊሙን እማ መገለጫ የሆነውን የመቻቻል፣ የመከባበር፣ የአብሮነት፣ የመደጋገፍና የተቸገሩትን ወገኖች የመርዳት ባህሉና እሴቱን በተግባር ሲያሳይ ቆይቷል። ይህን በጎ ተግባር እስልምናችንን አጥብቆ የሚያዝን በመሆኑ በረመዳን ስናሳየው የነበረውን በጎ ተግባር አጠናክረን እንድንሄድ እነዚህም እሴቶችን ለትውልድ በማሻገርና በሀገራችን መንግስት የጀመርነውን የልማት የሰላም ውጥኖችን ለማሳካት የሚደረገውን ርብርብ በማገዝ የዜግነት ጌታችን እንድንወጣ ጥሬን አቀርባለሁ። የተከበራችሁ ምዕመናን ወራቤ ከተማ የልማት የመልካም አስተዳደር ስራዎችን ለመስራት መንግስት በሀገር ደረጃ የነደፋቸውን ፖሊሲ፣ ስትራቴጂና የተለያዩ ኢኒሼቲቭ መነሻ በማድረግ የስልጤ ልጆችና ወዳጆቿን ይዛ በላቀ ትጋት እየሰራች ትገኛለች። የተከበራችሁ ምዕመናን የስልጤ ህዝብ ጥንታዊ ሀዲያ ሱልጣኔትን መስራች በሀገራችን ኢትዮጵያ በስራ ታታሪነቱና በልማት ወዳድነቱ የተመሰከረለት ብርቱ ህዝብ ነው። ራሱ አልፎ ሀገር በማልማትና በመገንባት ወደር የማይገኝለት የስልጤ ማህበረሰብ ሰው አክባሪ፣ ሁሉን አቃፊ፣ የአብሮነት ተምሳሌት፣ ዲኑን ጠብቆ የሚያቆይና የሌሎችን ወገኖች ሃይማኖት የሚያከብር ታላቅ ህዝብ ነው። ወራቤ ከተማ ደግሞ ማንነቱና እምነቱን በጀግንነቱ ጠብቆ ያቆየው የስልጤ ህዝብ የማንነቱ መገለጫ፣ የአስተዳደሩ መዲና እና የከፍታዋ ማሳያ ናት። የተከበራችሁ ምዕመናን ይህችን የስልጤ የከፍታ ማሳያ የሆነችውን ወራቤ ከተማ በስልጤ ልጆችና ወዳጆቿ ብርቱ ተሳትፎ ከተማዋ ጥማት የቆየውን የውስጥ ለውስጥ አስፋልት መንገድ ለመገንባት የዲዛይን ስራውን አጠናቆ ግንባታውን ለማስጀመር በአንድ በኩል የገቢ ማሰባሰብ ስራውን የጀመረ ሲሆን በሌላ በኩል ደግሞ ስራውን ለማስጀመር ከተለያዩ ተቋራጮች ጋር እየተነጋገርን እንገኛለን። ውጤቱም አበረታች መሆኑን አይተናል። በቅርቡም የምናስጀምረው ይሆናል። በዚህም ማህበረሰባችን ያሳየውን ሞራል ትልቅ ነው። ጊዜውን ገንዘቡን በመስጠት አሻራውን ለማሳረፍ ደፋ ቀና እያለ ይታያል። ይህንንም ለማሳካት ጥረት እያደረጋችሁ ያላችሁ በከተማ አስተዳደሩ ስም ማመስገን እፈልጋለሁ። ይህንንም የጀመረው እስኪጨርስ ድረስ የስልጤ ማህበረሰብ ያልተቋረጠ ድጋፍ እንዲያደርግልን ጥሬን አቀርባለሁ። ሌላው እንደ ከተማ የተሰሩ ያሉ የልማት ስራዎች መላ ማህበረሰባችን ተወትሮ በላቀ ሁኔታ ሰላሙን በማስጠበቅ ልማቱን በማስተባበር የከተማችንን እድገት በመፍጠር በፈጣን ሁኔታ እውን ለማድረግ እገዛችሁ ትልቅ ነውና እገዛችሁ አይለይን ለማለት እወዳለሁ። በመጨረሻም በዓሉን ስናከብር ከቤት የሚወጡ የተለያዩ አላስፈላጊ ነገሮችን በተገቢው በመያዝ የራሳችንና የከተማችንን ንጽህና እየጠበቅን የተራቡትን በማብላት የታረዙትን በማልበስ የተቸገሩ ወገኖችን በማሰብ ኢዳችንን እናከብር እያልኩ በዓሉ ያማረ የደመቀ በፍቅር የተሞላበት እንዲሆንላችሁ እመኛለሁ። በድጋሚ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊህ አዕማል። አክበር ቶሪ የሰላቴ ተይዶት መቀደግን ሰፈ አጥሙ ሰፈ ሱቶ ወለተጋ አጥሪ ተይዞት የሰላተ ደቸርና ነኝ